ኤክሴል ላይ አንድ ጀማሪ ተማሪ ስለ ፎርሙላና ፋንክሽኖች መማር ሲጀምር ከሚን ከማክስ ከሰም እንደዚሁም ከአቨሬጅ የዘለለ አድቫንስድ የሆኑ ፋንክሽኖችን የማየት እድል አይኖረውም። ነገር ግን ኤክሴልን አድቫንስድ በሆነ መልኩ መማር ፈልጋለሁ የሚል ሰው በመጀመሪያ መማር የሚጀምርበት ፋንክሽን ኢፍ ፈንክሽን ነው። በዛሬው ቪዲዮ ኢፍ ፈንክሽንን ልናገኝባቸው የምንችልባቸው መንገዶች፣ አጠቃቀሙን እንደዚሁም ደግሞ ካሉት የኢፍ ፈንክሽን አጠቃቀም መንገዶች ውስጥ የትኛው የተሻለ ነው የሚለውን ቲፖች እሰጣቸዋለሁ። የዛሬውን ክፍል እንደ ኢንትሮዳክሽን የምንወስደው፣ በሚቀጥለው ክፍል ደግሞ አድቫንስድ በሆነ መልኩ ኤክሴልን እንዴት ሎጂካል የሆኑ ጥያቄዎችን መስራት ትችላላችሁ የሚለውን አብረን ለማየት እንሞክራለን። ያላችሁት ደግሞ ዲሜክስ ኮምፒውተር ላይ ምናልባት አጋነን ካላላችሁኝ አንድ ሰው ማይክሮሶፍት ኤክሴል ላይ በደንብ ፎርሙላዎችን መስራት ይችላል ብዬ የማስበው ከዚህ በፊት ከተማርናቸው የፋንክሽን አይነቶች በተጨማሪ ኢፍ ፈንክሽንን በደንብ ሲችል ነው። ምክንያቱም ደግሞ ኢፍ ፈንክሽን አብዛኛውን ጊዜ አይምሯችን ላይ ልናስባቸው የምንችላቸው ሎጂኮች በጣም ቀላል በሆነ መልኩ ነው የሚሰራልን። በተጨማሪም ደግሞ ሌሎች ፈንክሽኖች ጋር ምሳሌ ሰም፣ አቨሬጅ እንደዚሁም ካውንት ጋር ተደርቦ የሚመጣ ፋንክሽን ነው። ካውንት ኢፍ፣ ሰም ኢፍ እንደዚሁም አቨሬጅ ኢፍ ብለን ደርበን ልንሰራበት የምንችል ፋንክሽን ነው። ብቻውን ሲመጣ ደግሞ በጣም ፓወርፉል ከመሆኑ የተነሳ አብዛኛውን የቲዮሪ ጥያቄዎቻችንን ሊሰራልን የሚችል ፈንክሽን ነው። አንድ እርግጠኛ ሆኜ የምነግራችሁ ነገር ደግሞ የዛሬውን ቪዲዮ ስለ ኢፍ ፈንክሽን የምንማረውን ካያችሁና በደንብ ለመረዳት ከሞከራችሁ አብዛኛው አይምሯችሁ ውስጥ ያሉ ጥያቄዎችን ኤክሴል ላይ ለመስራት የሚያስችል ትልቅ እውቀት እንደምታገኙ እርግጠኛ ነው። ከዚህ በፊት ያየናቸው ፈንክሽኖችን ሆም ላይ አውቶ ሰም ውስጥ በመግባት እዚህ ውስጥ እናገኛቸው ነበር። ኢፍ ፈንክሽኖችን ግን እዚህ ውስጥ አናገኛቸውም። ኢፍን ማግኘት ከፈለጋችሁ ሆም ላይ አውቶ ሰም ውስጥ በመግባት ሞር ፈንክሽን የሚለው ውስጥ እዚህ ላይ እንደምታዩት ኢፍ የሚል አለ። ምናልባት ከሌለ ደግሞ ከላይ ሰርች ማድረጊያ ቦታ ላይ ጽሁፉን አጥፍታችሁ ኢፍ በማለት ጎ ብትሉት ኢፍን ሰርች አድርጎ ያመጣላችኋል። ካልሆነም ደግሞ መልስ የምትሰሩበት ቦታ ላይ ክሊክ አድርጋችሁ ኤፍኤክስ ወይም ኢንሰርት ፋንክሽንን ክሊክ ብታደርጉ ቅድም የመጣላችሁ መስኮት በተመሳሳይ እዚህም ላይ ይመጣል። ሞስት ሪሰንትሊ ዩዝድ ወይም ከዚህ በፊት የተጠቀማችሁባቸው ላይ ካለ ኢፍ እዚህ ላይ ታስገባላችሁ። ከሌለ ደግሞ ቅድም እንደነገርኳችሁ ሰርች አድርጋችሁ ማስገባት ትችላላችሁ። ሌላኛው መንገድ ደግሞ እዚሁ መልስ የምትሰሩበት ላይ እኩል ይሆናል በማለት ኢፍ ብላችሁ ሰርች ታደርጋላችሁ። ስታገኙት ታብን በመንካት ታስገባላችሁ። በዛሬው ቪዲዮ ሁሉንም ተጠቅመን እንዴት ኢፍ ፈንክሽን እንደምንሰራ የምናይ ይሆናል። እሱን ከማየታችን በፊት ግን ኢፍ ፈንክሽን በራሱ ምንድን ነው? ኢፍ ፈንክሽንን ስታስቡ አይምሯችሁ ላይ ሶስት ነገሮች መምጣት አለባቸው። የመጀመሪያው ሎጂክ የምንለው ሲሆን፣ ሁለተኛው ደግሞ ቫሊ ኢፍ ትሩ፣ ሶስተኛው ቫሊ ኢፍ ፎልስ የሚባሉ ናቸው። ይህን ቀላል በሆነ መንገድ ለማስረዳት ለምሳሌ እዚህ ቦታ ላይ 50 የሚል ጽሁፍ ልጻፍና አንድ ጥያቄ ልጠይቃችሁ። እዚህ ቦታ ላይ ያለ ጽሁፍ 100 ነው አልኳችሁ። እናንተ ሁለት አማራጭ ነው ያላችሁ፣ አንደኛው እውነት፣ ሁለተኛው ውሸት። መልሳችሁ ምንድነው ሊሆን የሚችለው? ውሸት ነው ወይም ፎልስ። ምክንያቱም ደግሞ እዚህ ቦታ ላይ ያለውን ቁጥር አንድ ነገር ውሸትና እውነት እንድንል የሚያደርገን ቦታ ነው። እዚህ ቦታ ላይ ያለው ነገር ከምናወራው ነገር ጋር እውነት ከሆነ እውነት እንላለን። የምናወራው ነገር ደግሞ እዚህ ቦታ ላይ ካለው ነገር ጋር ውሸት ከሆነ ውሸት ብለን እንመልሳለን። ስለዚህ እዚህ ቦታ ላይ ያለው ወይም እውነት ውሸት እንድንል የሚያደርገን ነገር ሎጂክ ብለን እንጠራዋለን። ቫሊ ኢፍ ትሩ የምንለው ደግሞ እዚህ ቦታ ላይ የተጠየቅነው ጥያቄ እውነት ከሆነ የምንመልሰው መልስ ነው። የተሰጣችሁ ጥያቄ ደግሞ ውሸት ከሆነ የምትሰጡት መልስ ቫሊ ኢፍ ፎልስ ይባላል። ይህንን አሁን በጣም ቀላል በሆነ ምሳሌዎች ለማየት ነው። ስለዚህ ሁሌም መልስ የማስቀምጥበት ቦታ ላይ ነው ክሊክ የማደርገው። እዚህ ቦታ ላይ ክሊክ የማደርግበት ቦታ ላይ የሚቀመጠው መልሱ ነው። በመቀጠል ኢፍ ፈንክሽን ነው የማስገባው። አሁን ቀላል በሆነውና ብዙዎቻችሁ እንድትሰሩበት በምመክረው አንድ መንገድ ነው ማሳያችሁ። ኢንሰርት ፋንክሽን ገብታችሁ ኤፍኤክስን ነክታችሁ ወይም ሰርች አድርጋችሁ ኦኬ ማለት ትችላላችሁ። በዚህ መሰረት ግን ለሁል ጊዜ የሚጠቅማችሁ አንድ ቀላል መንገድ እኩል ይሆናል ኢፍ የምትፈልጉትን ፋንክሽን ትጽፋላችሁ። አሁን እኛ ኢፍ ስለሆነ የምፈልገው ኢፍ እንጽፋለን። አንደኛ ላይ ስላበራልኝ ታብን ነክቻ አስገባዋለሁ። ስለዚህ የመጀመሪያው ስቴፕ እኩል ይሆናል መጻፍ ነው። ሁለተኛው ስቴፕ የምትፈልጉትን ፋንክሽን መጻፍ ነው። እኔ በዚህ ጊዜ ኢፍን የፈለግኩት ስለዚህ እሱን ሰርች አደረኩ። ሶስተኛው ስቴፕ የምትፈልጉትን ፋንክሽን ማስገባት ነው። ታብ ተጭናችሁ። አራተኛው ስቴፕ ፈንክሽኑ እንደገባ እርግጠኛ ከሆናችሁ ወይም ከስር የምታዩት እንደዚህ አይነት ጽሁፍ ሲመጣላችሁ ቀጥታ የምታደርጉት ኤፍኤክስን መጫን። በዚህ ጊዜ ያለምንም ልፋት ቀጥታ ወደ ፋንክሽን አርጊመንታችሁ ይወስዳችኋል። ቅድም ያልኳችሁ ሶስት ቦክሶች እነዚህን ይመስላሉ። የመጀመሪያው ቦክስ ሎጂካል ቴስት ነው። ሁለተኛው ቫሊ ኢፍ ትሩ ነው። ሶስተኛው ቫሊ ኢፍ ፎልስ ነው። እዚህ ላይ አሁን ሎጂካል ቴስት የምንለው ሎጂክ ወይም ጥያቄው እውነት ውሸት የሚያስብለው ጥያቄ ምንድን ነው ነው። አሁን በዚህ ጊዜ የተሰጠን እንደምታዩት ቢ3 ላይ ያለው ቁጥር ቢ3 የምንለው እዚህ ላይ ቢጫ የተቀባው ነው። ቢ3 ላይ ያለው ቁጥር ከ10 ከበለጠ ጉድ በሉ፣ ካልበለጠ ደግሞ ባድ በሉ ነው።
እውነት ከሆነ ጉድ፣ ውሸት ከሆነ ባድ ነው የምንለው። አሁን እዚህ ላይ ሎጂክ የሚባለውን ተውትና በጣም በቀላሉ እዚህ ላይ ሁለተኛው ሳጥን ላይ ቫሊ ኢፍ ትሩ እውነት ከሆነ ምን ልበለው የሚለው ቦታ ላይ በቀላሉ ጉድ ብላችሁ መጻፍ ትችላላችሁ። ምክንያቱም እዚህ ላይ የገባው ነገር እውነት ከሆነ ጉድ በሉ ተብላችኋል። በመቀጠል ቫሊ ኢፍ ፎልስ የሚለው ቦታ ላይ ውሸት ከሆነስ ምን ልበለው ባድ፣ አለቀ። ስለዚህ ሁለቱን በቀላሉ መሙላት እንችላለን ማለት ነው። ከዚህ በኋላ የምትጠይቁት ጥያቄ እውነት የሚያስብለው ነገር ምንድን ነው? አሁን በተሰጠኝ ጥያቄ መሰረት እውነት የሚለው ምን ሲሆን ነው? ስለዚህ ወደ ላይ ትመለሱና እሱን እንሰራለን። እውነት የሚሆነው ወይም አንድ ነገር ውሸት የሚሆነው ቢ3 ላይ ያለው ቁጥር ከ10 ከበለጠ ነው። ስለዚህ ምን አደርጋለሁ? እዚህ ጋር መጣና ቢ3 ከበለጠ ከ10 አለቀ። ሲምፕል። ቢ3 ላይ ያለው ከበለጠ ከ10 ጉድ በል። እዚህ ላይ አሁን ምንም አይነት ቁጥር የለም። ቢጫው ላይ እንደምታዩት 10 የለም፣ 5 የለም። ግን ቁጥር በምናስገባበት ሰዓት መልሱን ይነግረናል። ስለዚህ እንደምታዩት ከበለጠ ስለሆነ የሚለው የይበልጣል ምልክት ነው ማስቀምጠው። ካነሰ ቢል ደግሞ የያንሳል ምልክት አስቀምጥ ነበር። 10 ከሆነ ቢል ከሆነ የሚል ቃል ካለ እንደምታውቁት ከሆነ ማለት የግድ መመሳሰል አለበት የተሰጠን መስፈርት ጋር። ስለዚህ ከሆነ ለሚለው እኩል ይሆናል ነው ሁልጊዜ የምትጠቀሙ። ሎጂካል ቴስት ላይ ከሶስቱ ውጭ በፍጹም ልንጠቀም አንችልም። የሆነ የተሰጣችሁ ነገር አለ፣ እሱ ይበልጣል፣ ያንሳል ወይስ እኩል ይሆናል? ሁልጊዜ የምንሰራው በሶስቱ የማወዳደሪያ ምልክቶች ነው። አሁን ጨረስኩ ኦኬ ብለው ባድ ነው የሚለው። ለምን? እዚህ ቦታ ላይ ያለው ቁጥር ከ10 ከበለጠ ነው ያለው። እዚህ ቦታ ላይ ምንም አይነት ቁጥር የለም። ስለዚህ 0 ማለት ነው። 0 ከ10 አይበልጥም። ስለዚህ ባድ ነው የሚለው። ከ10 የሚበልጥ የሆነ ቁጥር ለማስገባት ሞክር። 15 ወደ ታች ሲወርድ አውቶማቲካሊ ጉድ ይላል። ምክንያቱም እዚህ ቦታ ላይ ያለው ቁጥር ከ10 መብለጡን ስላየ ማለት ነው። አሁን የተወሰነ ሐሳብ እንደያዛችሁ ተስፋ አደርጋለሁ። አሁን እየሰራን ያለነው ግን ገና አንደኛው ምሳሌ ብቻ ነው። እስካሁን ኢፍ ላይ ያየናቸውን ምሳሌዎች ኤፍኤክስ ወይም ኢንሰርት ፋንክሽንን ተጠቅመን የሰራ ነው። ምናልባት አንዳንዶቻችሁ የኢፍ ጥያቄዎችን በመጻፍ ነው የምትሰሩት። ይህንን ደግሞ ኤፍ አንድ ምሳሌ ላይ በመመለስ ላሳያችሁ። ለምሳሌ እኩል ይሆናል ኢፍ ታብ ነክቼ አስገባዋለሁ። ጥያቄው ምንድነው የሚለው ቢ3 ላይ ያለው ቁጥር ከ10 ከበለጠ ጉድ በሉ፣ ካልበለጠ ባድ በሉ ነው። እንደምታዩት ከስር ሎጂካል ቴስት የሚለው ቦልድ ሆኗል ወይም ጠቆር ብሏል። ይሄ ማለት አሁን በዚህ ሰዓት የምትሰሩት ሎጂካል ቴስቱን ነው ማለት። ሎጂካል ቴስት ከዚህ በፊት እንዳወራ ነው አንድን ነገር እውነትና ውሸት የሚያደርገው መስፈርት ነው። እሱ ደግሞ ቢ3 ላይ ያለው ውጤት ከ10 ከበለጠ ነው። ስለዚህ ቢ3 ክሊክ አደርጋለሁ፣ ከበለጠ ከ10። በመቀጠል ቫሊ ኢፍ ትሩ ነው የምሰራው። እዚህ ላይ ያስገባችሁት ሎጂክ እውነት ከሆነ ምን ይሁን ነው ቫሊ ኢፍ ትሩ። እንደምታዩት በመካከላቸው ኮማ አለ። ስለዚህ የኮማ ምልክት እስካላስገባው ድረስ ቫሊ ኢፍ ትሩ የሚለው አይበራልኝም። ኮማ ሳስገባ ቫሊ ኢፍ ትሩ የሚለው ጠቆር ያለ ቀለም ይኖረዋል። ያ ማለት በዚህ ጊዜ የምትሰሩት ቫሊ ኢፍ ትሩ ነው። ቫሊ ኢፍ ትሩ ወይም እውነት ከሆነ ምን ልበለው? ጉድ በለው። ከዚህ በፊት እንዳልኳችሁ ጽሑፍ ስትጽፉ ሁሌም ቢሆን ደብል ኮቴሽን ያስፈልጋል። በመቀጠል ጉድ፣ በመቀጠል ኮቴሽኑን እዘጋለሁ። እውነት ካልሆነስ ምን ልበለው? ቫሊ ፎልስ። እሱ ላይ ለመግባት ደግሞ ከስር የኮማ ምልክት አለች። ስለዚህ ኮማ በማድረግበት ጊዜ ቫሊ ፎልስ የሚለው ይበራል። የበራውን ነው ሁልጊዜ የምትሰሩት። ቫሊ ፎልስ ከበራ ቫሊ ፎልስ እንደምንሰራው። ውሸት ከሆነ ደግሞ ባድ በሉን የተባልነው ደብል ኮቴሽን ባድ፣ ደብል ኮቴሽኑን እዘጋለሁ። በመቀጠል አንድ የተከፈተ ብራኬት ስላለን እሱም ብራኬት መጨረሻ ላይ እዘጋለሁ። በዚህ መሰረት ኢፍ ፈንክሽኑን ጨርሻለሁ። ኢንተር ብለው ባድ ይላል። ቢ3 ላይ 15ን በማስገባት ኢንተር ብለው ደግሞ ጉድ ይላል። ስለዚህ በትክክል ሰርተናል ማለት ነው። ምናልባት ለየት ያለ ጥያቄ ቢመጣባችሁ ለምሳሌ ቢ3 ላይ ያለው ጾታ ሴት ከሆነ ፊሜል በሉ፣ ወንድ ከሆነ ሜል በሉ የሚል ከመጣ እንደምታደርጉት ቢ3 እኩል ይሆናል ደብል ኮቴሽን ሜል፣ በመጨረሻም ደብል ኮቴሽን እንዘጋለን። እውነት ከሆነ ምን ይሁን? ወንድ፣ ውሸት ከሆነ ደግሞ ሴት። ኢንተር ብለው ሴት ነው የሚለው ምክንያቱም እዚህ ቦታ ላይ ሜል የሚል አላገኘም። ኤምኤል በማደርግበት ጊዜ ደግሞ ወንድ ይሆናል። በዚህ መሰረት በመጻፍ መስራት ትችላላችሁ። ግን እንዳልኳችሁ ኢንሰርት ፈንክሽን ወይም ኤፌክስን በመንካት ኢፍን ብትሰሩ በጣም ቀላል ያደርግላችኋል። ምክንያቱም ደብል ኮቴሽን እና ኮማን ኢንሰርት ፈንክሽን ውስጥ አናስገባም። በቀጣዩ ምሳሌና በኢፍ ቱ ላይ ደግሞ እንደዚህ አይነት ጥያቄ ቢሰጣችሁስ እንዴት ነው ኢፍን ልትጠቀሙ የምትችሉት የሚለውን እኔ ከቅድሞ የተሻለ ሐሳብ ስለያዛችሁ ፈጠን ለማለት ሞክራለሁ። አሁን እዚህ ላይ ነው መልሱን የምሰራው። ቢ3 ላይ ያለው ቁጥር ከ10 ከበለጠ ኤ በሉ፣ ካልበለጠ ደግሞ ቢ በሉ ነው የተባልነው። ስለዚህ ክሊክ አደርጋለሁ፣ እኩል ይሆናል ኢፍ ታብ ነክቼ አስገባለሁ። በመቀጠል ኤፌክስ። አሁን የመጀመሪያችን ስለሆነ የመጀመሪያውን እየዘለልን እንስራ። በደንብ ኢፍ ሲገባችሁ ግን ሁልጊዜ መጀመሪያ ያለባችሁ ከመጀመሪያው ነው። በዚህ መሰረት እውነት ከሆነ ምን ላደርገው ነው የሚለኝ ኤ በለው፣ ውሸት ከሆነስ ሁለተኛ ቦታ ላይ ቢ በለው። ምክንያቱም ከበለጠ ወይም እውነት ከሆነ
ኤ በለው፣ ካልሆነ ደግሞ ወይም ካልበለጠ ቢ በለው ይላል። አሁን ኤ የምንለው ምን ሲሆን ነው? የመጀመሪያው ቦታ ላይ እንሄዳለን። ኤ የሚሆነው ቢ3 ላይ ያለው ቁጥር ከ10 ሲበልጥ ነው። ቢ3 የምንለው እንደምታዩት እዚህ ላይ ያለው ነው። ይሄ ቁጥር ሲበልጥ ከ10 ወይም ደግሞ ቢ3 ላይ ያለው ቁጥር ከ10 ይበልጣል። አዎ እውነት ነው ብሎ ካሰበ ይሄን ቁጥር ነው የሚያሳየን። እዚህ ላይ መሸወድ የሌለባችሁ ኤ ላለሁ ብላችሁ ሲ ብትሉ እሱ የሚያሳያችሁ ሲ ነው። ስለዚህ እዚህ ቦታ ላይ ያደረጋችሁትን የተሳሳተም ነገር ቢሆን ራሱን ነው የሚያሳያችሁ። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ሌላኛው እዚህ ቦታ ላይ እንደምታዩት ኤ ብዬ ነው ያስገባሁት። ምንም አይነት ደብል ኮቴሽን ከፊትም ከኋላም የለውም። ነገር ግን ወደ ታች ክሊክ ሳደርግ አውቶማቲካሊ ደብል ኮቴሽን ይጨምራል። በኤክሴል ህግ መሰረት ቫሊ ኢፍ ትሩ እና ቫሊ ኢፍ ፎልስ ላይ ደብል ኮቴሽን መጨመር የግድ ነው። ነገር ግን ፋንክሽን አርጊመንት ላይ ገብታችሁ ስትሰሩ ራሱ ነው አውቶማቲካሊ የሚጨምርላችሁ። በእጃችሁ በምትጽፉበት ጊዜ በኋላ አንድ ምሳሌ ያሳያችኋለሁ። የግድ ቫሊ ኢፍ ትሩ እና ፎልስ ላይ ደብል ኮቴሽን ማስገባት አለባችሁ። በመቀጠል ኦኬ ላለው መልሱ ኤ ነው። እዚህ ላይ የምታዩት የመጀመሪያውን መልስን የነገረን 32 ከ10 ስለሚበልጥ መልሱ ኤ ነው። ከዚህ በፊት በነበሩ ቪዲዮዎቻችን ስለ አውቶፊል በደንብ አይተናል። ስለዚህ ቢ4 ላይ ያለው ቁጥር ከ10 ከበለጠ ኤ ካልበለጠ ቢ እንዲልላችሁ ከፈለጋችሁ ድጋሚ እዚህ ላይ መታችሁ እኩል ይሆናል ኢፍ አስገብታችሁ ምናምን መስራት አይጠበቅባችሁ። ምክንያቱም አውቶፊል የሚባል አሰራር አለ ኤክሴል ላይ። የመጀመሪያው ላይ ክሊክ አደርጋለሁ መልስ የሰራሁበት ላይ ከስር አውቶፊል ዋን በመያዝ ወደታች ብጎትተው ሁሉንም ጥያቄዎቹ መልስ ይሰራልኛል። በምታዩት መሰረት 8 ከ10 ስለማይበልጥ ቢ 12 ይበልጣል ኤ 3 ያንሳል ቢ 9 ያንሳል ቢ። በዚህ መሰረት አውቶማቲካሊ መልሱን ይሰራልኛል። ወደ ቀጣዩ ጥያቄ ልውሰዳችሁ። ቀጣዩ ጥያቄ የሚለው ደግሞ ቢ3 ላይ ያለው ጾታ ሜል ከሆነ ቦይ በሉ፣ ካልሆነ ደግሞ ገርል በሉ ነው የሚለው። ያ ማለት እዚህ ቦታ ላይ ያለው ጾታ ሜል ከሆነ ማለት ነው። እኛ አሁን እዚህ ቦታ ላይ ያለው ጾታ ሜል ይሁን ፊሜል ይሁን ምንም የሚያገባን ነገር የለም። እኛ የምናደርገው የተሰጠንን ጥያቄ በስነ ስርዓት መስራት ብቻ ነው። ሜል ይሁን ፊሜል ይሁን የማረጋገጡ ስራ የኤክሴል ስራ ነው። አሁን ደግሞ ኢንሰርት ፋንክሽን ውስጥ በመግባት ለማስገባት ልሞክር። ኢንሰርት ፋንክሽን ከፈቱ። ከሚመጡልኝ አማራጮች ውስጥ ኢፍን ክሊክ አደርጋለሁ። ኢፍ ከሌለ ደግሞ ጽሁፉን ታጠፉና ኢፍ ብላችሁ ጎ ትላላችሁ። ሰርች አድርጎ ያመጣላችኋል። ክሊክ በማድረግ ኦኬ። ቅድም ያያችሁት ቦክስ ጋር ተመሳሳይ ነው። አሁን ከላይ ጀምረን ለመስራት እንሞክር። ቢ3 ላይ ያለው ጾታ ሜል ከሆነ ቢ3 የምንለው ይሄ ቦታ ነው። ክሊክ አደርጋለሁ። እኩል ከሆነ ብዙ ሰው እዚህ ጋር የሚያደርገው እኩል ከሆነ ይልና ፊሜል ነው የሚለው። ምክንያቱም እዚህ ላይ ፊሜል ስላየ እኛ እዚህ ላይ ፊሜል ይሁን ሜል ይሁን ምንም የምንቀይረው ነገር አይኖርም። የታዘዝነውን ብቻ ነው የምንሰራው። ስለዚህ ሜል ብዬ ጽፋለሁ። እንደምታዩት ከላይ ያለው ትእዛዙ ላይ ሜል የመጀመሪያው ፊደል ካፒታል ሌተር ናት። እኔ ግን በስሞል ሌተር መጻፍ እችላለሁ። ኬዝ ሴንሲቲቭ አይደለም ኤክሴል። በመቀጠል ሁለተኛ ቦታ ላይ ክሊክ አደርጋለሁ። ሁለተኛ ቦታ ላይ ክሊክ ሳደርግ እንደምታዩት በጎን በኩል ኔም ብሎ በጥያቄ ምልክት ቀይ ያመጣል። ያ ማለት ተሳስታችኋል ማለት ነው። እንደዚህ አይነት ነገር ሲመጣባችሁ ሁልጊዜ ምንድነው ስህተት ብላችሁ ወደኋላ መመለስ አለባችሁ። ቢ3 ይበልጣል ያንሳል አንል፣ ምክንያቱም ጽሁፍ ነው። ጽሁፍ ሊበልጥም ሊያንስም አይችልም። ከሜል የሚያንስም የሚበልጥም ምንም አይነት ጽሁፍ የለም። ቁጥር ሲሆን ብቻ ነው ይበልጣል ያንሳል የምትሉት። ሁልጊዜም ጽሁፍ ሲሆን የእኩል ይሆናል ምልክትን ነው የምትጠቀሙት። ስለዚህ ምንድነው ስህተታችን ብላችሁ ካያችሁ ሜል የሚለው ጽሁፍ ነው። ጽሁፍ ደግሞ ኤክሴል ላይ ሲገባ ደብል ኮቴሽን የግድ ያስፈልገዋል። ስለዚህ ቢ3 እኩል ከሆነ በደብል ኮቴሽን አደርጋለሁ MALE። በመቀጠል ደብል ኮቴሽኗን እዘጋለሁ። እዚህ ላይ ብዙ ሰዎች የሚሰሩ ስህተት ሲንግል ኮቴሽን የምትባለውን ወይም እዚህ ላይ የምታዩትን ሁለት ጊዜ ያስገባሉ። ሲንግል ኮቴሽንን ሁለት ጊዜ ማስገባትና ደብል ኮቴሽንን አንድ ጊዜ ማስገባት በፍጹም የተለያዩ ነገሮች ናቸው። ሲንግል ኮቴሽንን ካስገባችሁ በፍጹም ኤክሴል ፋንክሽኑ አይሰራላችሁ። በመቀጠል ቢ3 ላይ ያለው ሜል ከሆነ ምን ልበልልህ ነው የሚለኝ። ቫሊ ኢፍ ትሩ እውነት ከሆነ ቦይ በለው፣ እውነት ካልሆነስ ምን ልበለው? ገርል GIRL። እዚህ ላይ አሁን የመጀመሪያዋ ፊደል ካፒታል ሌተር ናት። ገርል ሲጻፍ እናንተ ካፒታልም ስሞልም ማድረግ ትችላላችሁ። ነገር ግን ስሞል ሌተር ካደረጋችሁት እሱም ስሞል ሌተር አድርጎ ነው የሚያሳያችሁ። ስለዚህ ቫሊ ኢፍ ትሩ እና ቫሊ ኢፍ ፎልስ የምታስገቡት በትክክል መጻፍ አለበት። በመቀጠል ኦኬ ላለው በምታዩት መሰረት ፊሜል የሆኑትን አውቶማቲካሊ ገርል ይላቸዋል። አሁን ወደ ታች የአውቶፊል ምልክቷን በመያዝ ብጎትትለት ወንድ የሆኑትን ቦይ ይላል፣ ሴት የሆኑትን ገርል ይላል። አሁን ኤክሴል ኢፍ ፈንክሽን ላይ ያላችሁ ግንዛቤ ጨምሯል ብዬ አስባለሁ። በቀጣይ የምናደርገው ኢፍ 4 የሚለውን ኤግዛምፕል እስከ 8 በጣም ሰፋ ባለ መልኩ ነው የምንሰራው። ለምሳሌ ኢፍ 8 ላይ ያለው ምሳሌ የአንድ ሰው ደሞዙ ከ5000 ብር በታች ከሆነ 1000 ብር ይጨመርለት፣ ከ5000 ብር በላይ ከሆነ ደግሞ ምንም አይነት ገንዘብ አይጨመር ተብላችሁ ጥያቄ ቢሰጣችሁ እንደዚህ አይነት ሎጂካል የሆኑ ጥያቄዎችን በምን አይነት መልኩ ነው የምትሰሩት? ስለዚህ በቀጣዩ ቱቶሪያላችን ኢፍ ፈንክሽንን ሰፋ ባለ መልኩ በአብሶሉት እና በሪላቲቭ ሴል ሪፈራንስ መንገዶች ቀላል በሆነ መንገድ የምናይ ይሆናል። የዛሬው ቱቶሪያላችን ግን ይህን ይመስል ነበር። አብራችሁ ዚዙ ድሜክስ ነበርኩ። ባባይ